ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን ደግሞ ከባለፈው ክላስ ጀምረን እንግዲህ የእንግሊዘኛ ፊደልን በሁለት መንገድ እንደምናነብ ነግሬያችኋለሁ። እነሱም ሎንግ ባውል ሳውንድ እና ሾርት ባውል ሳውንድ ብለን እንደምናነብ ነግሬያችኋለሁ። ከዛ ውስጥ ሎንግ ባውል ሳውንድ ሙሉ በሙሉ ቪዲዮ ሰርችላችኋለሁ። በቀጣይ ቪዲዮ ግን ሾርት ባውል ሳውንድ ሲሆን ኢን፣ አ፣ ኢን፣ ኤ፣ ኤን፣ አ፣ አይን ደግሞ ኢ፣ ኦን፣ ኦ፣ ዩን ብለን በምናነብበት መንገድ ሾርት ባውል ሳውንድ ነውና በዚህን ጊዜ አንድ ቪዲዮ ሰርችላችኋለሁ። በዛሬው ቪዲዮ ደግሞ ቀጣዩን የእንግሊዘኛ ፊደላት ቪዲዮ ሰርችላችኋለሁ። እናንተ ይህን ትምህርት እስከመጨረሻው ተከታተሉት። ቪዲዮውን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱ። ኦንላይን መማር የምትፈልጉም በምታዩት ስልክ ቁጥራችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ ሰዓት እያስተማርን እንገኛለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። ይህን ቪዲዮ እስከመጨረሻው ተከታተሉ። እንግዲህ እንደነገርኳችሁ ኤን፣ አ፣ ይችን ኤ፣ ይችን ኢ፣ ኦ፣ አ ብለን እንደምናነብ አንድ ባን ነግሬያችኋለሁ። አሁን እነዚህ ጋር በሚሆኑበት ሰዓት ምን ተብለው እንደሚነበቡና ምሳሌያቸውስ ምንድነው የሚሉትን ነው የማሳያችሁ። ስለዚህ ጅ ወይም ግ ተብላ ይቺ ትነበባለች። ይቺ ከኤ ጋር ስትሆን፣ ከኢ ጋር ስትሆን፣ ከአይ፣ ኦ፣ ዩ ጋር ስትሆኑ ምን አይነት አነባብ ነው ያላቸው? ምሳሌያቸውስ ምንድነው የሚሉትን ነው ምሳሌ በእያንዳንዳቸው ይዤላችኋለሁ። እስከ መጨረሻው ተከታተሉኝ። አሁን ጅ ወይም ግ ተብላ ይቺ ትነበባለች። ጅ ወይም ግ መቼ ነው ጅ የምትባለው? መቼ ነው ግ የምትባለው? እሱን ቪዲዮ ይዤላችሁ መጥቻለሁ። በዚሁ ነግራችኋለሁ። ኢና አይ ካሉ እንደ ጅ ይነበባሉ። ነገር ግን አይ ስትኖር ጅ ወይም ግ ሁለቱንም ትሆናለች። ለሁለቱም ምሳሌ ትሆናለች። ሞር ግን በይበልጥ ኢ ካለች ሁሌም ጅ ብላችሁ ታነቧታላችሁ። ከዛ ውጭ ብቻዋን ወይም ሌሎች አናባቢዎች ካሉ ግን ግ ብላችሁ ታነቧታላችሁ ማለት ነው። ይችን ደግሞ ህ ብለን እናነባለን። ይችን ጅ፣ ይችን ክ ብለን እናነባለን። ከዛ አናባቢዎች ሌሎች ሲጨመሩ እንዴት ነው አናባቢ የሚነበቡት የሚለውን ነው ነግራችሁ። ስለዚህ ጅ፣ ይቺ ጅ፣ ይቺ አ ብንል ስተት ነን። ለምን? ጅ የምትሆነው ኢ ካለች ብቻ ነው ብያችኋለሁ። ስለዚህ ይቺ እንደማን ነው የምትነበብ? እንደ ግ ማለት ነው። ይህን እንድታስታውሱ። ስለዚህ ግአ፣ ግአ ምን ይሆናል? ጋ፣ ጋ፣ ጋ። ህአ፣ ሃ፣ ሃ። ጅአ፣ ጃ፣ ጃ። ክአ፣ ካ፣ ካ። አያችሁ? ጋ፣ ሃ፣ ጃ፣ ካ ስንል አሁን አ የሚል ድምፅ አለው። ሁሉም አ የሚል ድምፅ አለው። ይህ ደግሞ ኢ በሚለው ደግሞ ኢን እንደ ኤ ስለምናነባት ኤ የሚል ድምፅ እንዲሰጥ አድርገን ማንበብ ማለት ነው። ስለዚህ እቺ ጂ ናት፣ እቺ ኤ ናት። ስለዚህ ጅ ኤ፣ ጄ፣ ጄ። ህ ኤ፣ ሄ፣ ሄ የሚል ድምፅ ይሰጠናል። ሄ። አሁንም ጅ ኤ፣ ጄ፣ ጄ። እቺ ደግሞ ክ ኤ፣ ኬ፣ ኬ የሚል ድምፅ ይሰጠናል። ጄ፣ ሄ፣ ጄ፣ ኬ የሚል ድምፅ ይሰጠናል ማለት ነው። እቺ ደግሞ አሁንም አይን እንደ ኢ ስለምናነባት ስለዚህ ጅና ግ ተብላ ነው የምትነበብ። በዚህ ላይ ግን በአብዛኛው ጊዜ እንደ ግ ስለምትነበብ ግ ብለን ነው የምናነባት። ስለዚህ ግ ኢ፣ ጊ፣
ጊ ይሆናል። ጊ እዚህ ላይ ህ ሂ ሂ እቺ ደግሞ ጅኢ ጂ ጂ እቺ ክኢ ኪ ኪ ይሆናል። ጊ ሂ ጂ ኪ ይሆናል። አሁን ምሳሌ ስለምንሰራላችሁ አታስቡ። አሁን ደግሞ ከኦ ጋር ሲሆኑ ምን አይነት ድምፅ አላቸው? ግ ኦ ጎ የሚል ድምፅ ይሰጠናል። ጎ ህ ኦ ሆ የሚል ድምፅ ይሰጠናል። ሆ ጅ ኦ ጆ የሚል ድምፅ አለው። ጆ ክ ኦ ኮ ኮ የሚል ድምፅ ይሰጠናል። ጎ ሆ ጆ ኮ የሚል ድምፅ ይሰጠናል ማለት ነው። እሺ እቺ ደግሞ ግአ ምን ይሆናል? ጋ ጋ ጋ ህአ ሃ ሃ ይቅርታ ሃ ህአ ሃ ሃ ጅአ ይቺ አ ስለምትሆን ጀ ጀ ክአ ካ ካ ያቺው ገ ሃ ጀ ካ የሚል ድምፅ ሰጠን። ይህ ደግሞ ጎ ሆ ጆ ኮ የሚል ይሰጠናል። ይሄ ደግሞ ጊ ሂ ጂ ኪ የሚል ይሰጠናል። ይሄ ጄ ሄ ጄ ኬ የሚል ይሰጠናል። ይሄ ደግሞ ጋ ሃ ጃ ካ ሚል ይሰጡናል እያንዳንዳቸው። አሁን ደግሞ እስኪ ምሳሌያቸውን እንየላቸው። በእነዚህ ምሳሌ በእነዚህ አድርገን በሁሉም ምሳሌ እንስራ እስቲ። አሁን ይች ህዋት ይች ማለት ይች ናታ። ይች ማለት ይሄው ይች ናት። ግአ ጋ ብለናታል። ይሄው ጋ ጋ ኤስን ስ አሁን ኤስን በሁለት መንገድ ነው የምናነባት። እንዴት መሰላችሁ? ዝ ወይም ስ ትባላለች። ስ ወይም ዝ ነው የምትባለው። እዚህ ላይ እንደዚህ ነው። ጋዝ ጋዝ ብለን ነው የምናነባት። ጋዝ ጋዝ። ስለዚህ ጋዝ ይችን ህአ ምን ነበር? ሃ ነው። ሃ ቲን ደግሞ ት ሃት ሃት። ይችን ጋዝ ካልን ይችን ደግሞ ሃት ሃት። ይች ጅአ ምን ይሆናል? ጃ ጃ አርን ር ጃር ጃር ጃር። ይሄ ደግሞ ክ አ ምን ይሆናል? ካ ካ ኤንን ን ጅና አ በአንድ ላይ በሚሆኑበት ጊዜ ጋ ጋ ያቻት እዚህ ላይ እንዳለ ጋ ካ ን ጋ አርና ኦ ሮ ርኦ ሮ ስለሆነ ካን እንላለን። እስከዚህ ድረስ ካን ጋሮ ካንጋሮ ብለን እናነባለን። ካንጋሮ። ይህን ጃር፣ ይህን ሃት ጋዝ። እሺ በኢ ሲሆንስ? በኢ አሁን ኢ እንደ ኤ ነው የምትነበብ። ስለዚህ ጄ ጂኤ ጄ ጄት ጄት ጄት። ይችን ጄት ብለን እናነባታለን። ጄት። ይችን ደግሞ ህኤ ሄ ሄ ያለን ል ል ሄል ሄል። ይችን ደግሞ ጂኤ ጄ ጄ ስ ት ጄስት ጄስት ጄስት። ይችን ክኤ ምን ይሆናል? ኬ ይ ወይን ይ ኬይ 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 ጄስት ሄል ጌት። ይህን ጋዝ ሃት ጃር ካንጋሮ ብለን አንብበናል። ይችን ደግሞ ጊ ጅና አይ ጊ ብያቸዋለሁ። እዚህ ላይ ጊ ጊ ቪን ቭ ቭ ጊቭ 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 እንላታለን። ጊቭ አይ ኢ መጨረሻ ላይ በምትሆንበት ሰዓት አትነበብም። ለምን የሚለውን ሌላ ቪዲዮ ሩሎችን ህጎቹን በሙሉ እንዴት እንደማንበብ እንዳለብን በምን አይነት ቴክኒክ ነው እንግሊዘኛ የሚነበበው የሚል ህግ አለ። 5 ህጎች አሉ። በዛን ጊዜ ማሳያችሁ ይሆናል። ስለዚህ እቺ ጊቭ ጊቭ። እቺ ደግሞ ህ አይ ምን ይሆናል? ሂ። አሁን እንደ ኢ ስለምናነበው እዚህ ላይ ሂ ሂ
ሂ ኤልን ል አንዷ ኤል አትነበብም፣ አንዷን ነው የምናነባት። ስለዚህ ተከታታይ አንድ አይነት የእንግሊዘኛ ፊደል ሲመጣ አንዷን ነው የምናነባት። ስለዚህ ሂል ሂል ሂል። ይቺ ጅ ኢ ጂ ጂ ይቺ ጅ ጂ ግ ይቅርታ ግ ግ ብለን እናነባለን። አንዷን ግ ኤል እና ኢ አትነበብም። ል ተብላ ነው ኤል ብቻዋን የምትነበብ። ምክንያቱም ኢ መጨረሻ ከመጣች አትነበብም ብያቸዋለሁ። ስለዚህ ጂግል 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 ብለን እናነባለን። ይቺ ደግሞ ኪ ኪ ይኸው እዚህ ጋር ኪ ብለናታል። ስለዚህ ይችን ኪ ቲን ደግሞ ት ኪት 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 ብለን እናነባለን ማለት ነው። ኪት ጂግል ሂት ጊቭ። እሺ ይቺ ደግሞ ጂኦ ምን ይሆናል? ጎ ጎ ኤልን ል ል ዲን ድ ጎልድ ጎልድ ጎልድ። እሺ ይህ ደግሞ ህኦ ምን ይሆናል? ሆ ሆ ቲን ት ት። ስለዚህ ሆት ሆት ጎልድ ይችን ሆት። እሺ ይህ ደግሞ ጂኦ ምን ይሆናል? ጆ ጆ ቢን ብ ጆብ 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 ሆት ጎልድ። እሺ ኬና ኦ ባንድ ላይ ኮ ይሆናል። ኮ ኮ ኤችን ህ ኤልን ል ኮ ህ ል ኮህል 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 ብለን እናነባዋለን። ጅና ዩ እንደምን ነው የሚነበብ? እንደ ገ ነው የምናነበው። ገ ኤንን ን ገን ገን መድፍ ነው። ገን ገን። ስለዚህ መድፍ ነው ይሄ ገን ማለት በእንግሊዘኛው ሩል ገን። ኤች እና ዩ ሃ ሃ አርን ር ቲን ት ሃርት ሃርት ብለን እናነባለን። ሃርት ሃርት ገን ሃርት። ጂ ዩ ጀ ነው። ጀ ኤስን ስ ቲን ደግሞ ት። ስለዚህ ጀስት ጀስት ብለን እናነባዋለን። ጀስት ሃርት ገን ጎልድ ሆት ጆብ ኮህል ኪት ጂግል ሂት ጊቭ ጌት ሄል ጄስት ኬ ካንጋሮ ጃር ሃት ጋዝ ብለን በደንብ አድርገን እናነባቸዋለን ማለት ነው። እናንተ እንግዲህ እስከዚህ ከተከታተላችሁት ይህንን ቪዲዮ ላይክ፣ ሰብስክራይብ በማድረግ እኔንም አበረታቱ። መማር የምትፈልጉ ኦንላይን ላይ በምታዩት ስልክ ቁጥራችን እየደወላችሁ እናንተ በተመቻችሁ ሰዓት መማር ትችላላችሁ። ለዛሬ የነበረን ትምህርት ይመስላል። ቀጣይ ቪዲዮ ደግሞ ቀሪዎችን የእንግሊዝኛ ፊደላት እጅላችሁ መጣ ይሆናል። እስከዛው ድረስ መልካም ጊዜ፣ መልካም ቆይታ